አሰላሙ አለይኩም ወራህመቱላህ ወበረካቱ። ቤተሰቦቼ እህቶቼ እንዴት ናችሁ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ እረፍት ነኝ። እስኪ ዛሬ በእረፍቴ ቀን ከሱቅ ልውጣ የሚያስፈልገኝ ነገር ላምጣ አልኩኝና ወጣሁኝ ማለት ነው። ወጥቼ የሚያስፈልገኝን ነገር ሁሉ አነሳሳውኝ። ልጄንም ይዣት ወጥቼ ነበር። የሚያስፈልጋትን ነገር አነሳሳን እላችኋለሁ ቤተሰቦቼ። ሴት ልጅ እናት መሆን በስደት ይከብዳል፣ ግን ባይደላቸው ነው የሚያድጉት። ውለዱ ክበዱ እላችኋለሁ እህቶቼ። እንዴት ናችሁ? የሚያስፈልገንን ነገር ይዤ እሷንም ፍላጎት የኔንም ፍላጎት በገርማችሁ እኔ ትንሽ ነገር አልወድም። አንዴ ገብቼው ከላስ ሁሉ ነገር አማልቼ ቤት ቢሰበሰብልኝ ደስ ይለኛል እላችኋል ቤተሰቦቼ። ሁሉንም ነገር የሚያስፈልገኝን ነገር ከላስ የእረፍቴ ቀን ነው ምን አዘጋጀውና ምን አስገባው ቤቴም ማለት ነው። ስለዛ ከላስ ዞር ዞር አልን። ለልጄ የሚያስፈልጋት ነገር እንትን ፈለገችና ብስኩት አለችኝ። ብስኩት የምትፈልገውን ብስኩት የሄድን ነው። መንዲል አነሳሁኝ። መንዲል ማለት ምንድነው በሀገር የሚባለው? እኔ ስልመጣ እንትን አይታወቁም ነበር፣ ግን አሁን መንዲሉ ስሙን አላውቀውም። ጓደኛዬም አለች፣ ሁለት ሆነን የወጣ ነው ከልጄ 3 ሆነን ማለት ነው። ከዛ መጣን። ማስኪታ አለች። ማስኪታውን ደርዘኑን አስገዛች። ከዛ ሀሊብ ሱዲ አለ እዚህ በአነሳሁኝና የሚያስፈልገኝ ነገር ይሄን ኬክ ብስኩትን ምናምን የልጆች ብስኩት ነበር። እዛ ጋር ሄጄ አነሳው። የምትፈልገውን ምርጫውን መረጥኩላት፣ አነሳውላትና ከላስ የሚያስፈልገኝ ነው ማቴሪያል ጋር ገባሁኝ እላችኋለሁ ቤተሰቦች። ከዛ እንትን በጣጥስ ፈለገች። በጣጥሱ ጋር ሄድኩኝ። በጣጥሱንም አነሳሁላት። የምትፈልገውን ፍላጎታቸው የልጆቻችን ሀቃቸው አለብን። አንድ ነገር የምላቸው ነገር ቢኖር ስደት ከኛም እኩል ቢንከራተቱ ልጆቻችን አንዳንዴ ፍላጎታቸው ማዘጋጃት ግዴታችሁ ነው። ሴት ልጅ በጣም እንትን ያስፈልጋታል። መገዥ እንትን ላይ ሊፍቱ ላይ ለመውጣት ፎቅ ለመውጣት ቀረብን። ከዛ ፎቁን ወተን የሚያስፈልጋትን ነገር እናነሳለን። ሴት ልጅ በተርቢያ ማሳደግ ግዴታችን ነው። በአብዝቶ አብዝቶ በእናት ሴት ልጅ ትጠበቃለች። በጣም ነው እንትን አለባት፣ ሀላፊትና በጣም አለባት። ሀላፊነቷ የምትዋጣ እናት አላህ ያድርገን እንጂ ሴት ልጅ ብዙ ነገር ማቴሪያል የሚያስፈልጋት ልጅ ናት። ወንድ ልጅ ይሄን ያክል አያስቸግርም። ወንድም ልጅ ወልጄ አይቼዋለሁኝ። ሴት ልጅ ሁሉ ነገሯ እናት መሱሊያ አለባት ነው የሚለው። አነሳሳውኝና ይሄንን እንዶሚ ትፈልጋለች። እኔ እንዶሚ የምትፈልገው እንዶሚ አልነበረም፣ እሱን ተው ነውና ከዛ እዚህ መጣሁኝ። የራሴን የሚያስፈልገኝን ነገር አነሳሳውኝና መጣሁ። እዛ ፈለኩት ምንድነው መሰላችሁ? ፉልና እንትን ነበር። አነሳን።
ሳልሳ፣ ማጅ ከላስ ሁሉም ነገር እኮ እኔ ካወጣሁኝ አይቀር ከላስ ሁሉ ነገር አሰባስቤ ቢመጣልኝ ደስታ አይችለውም። በትንሽ ነገር ማድረግም አልችልም። ከላስ አንድ ቀን ከላስ እንትን አደረገውና ቤት ሰብስቤ ያስገባዋለሁ። ከዛ ከላስ ስራም ስለሆንኩኝ የለኝም መውጫ ሰዓት። ከዛ በስራዬ ካወጣሁኝ የልጆቼ መስኡሊያ አለብኝ። የቤት ኃላፊነት አለብሽ። ሁሉንም እንትን እንላለን። ከዛ ይሄን እዚህ ያነሳሁኝ የሚያስፈልገኝ ለቤት የሚሆነውን ነገር አነሳሁኝ። ይሄንና እስኪ እናንተም ለእናንተም እስኪ ይሄን ነገር ላቀርብላችሁ አልኩኝና ሱፐር ማርኬቱን ከገባውን በኋላ እሱን ነገር ላይ ሱፐር ማርኬት ነው የሚባለው። ሳውዲ የምትኖሩ ደግሞ ሱቅ እንደማንኛው ሱቅ ነው እላችኋለሁ። አነሳሳሁኝ። ዘይቱም አልነበረኝም። አነሳሁኝና የሚያስፈልግን ሁሉ ሰበሰብኩኝ። ወተቴ ሀሊብ ሻይ ይባላል። እሱን አነሳሳን። ሁሉንም አሰባስቤው ከላስ እረፍቴ ቀን ዛሬ ከላስ ሁሉም ነገር አሰባሰብኩኝ። እስኪ አብረን እንሆን የጎደለኝን ነገር ስላነሳ ኮከር አለ። ኮከሩም ለልጆች አስፈላጊ ነው። ከዛ ፎቅ ወጣሁኝና የልጆች ልብስ ጋር ደረስኩኝ። ይሄ ለልጅ ልብስ ለህፃናቶች ማለት ነው። ከአዋቂው ላይ ይጨመር በዚህ ይሰበሰባል ልብሱ ማለት ነው። እሱን ለሱንም እንደነሳሁኝ ከላስ የሚያስፈልገኝ ነገር ከላስ የፈላለኩኝ ነው። ልጄ ከኋላ የሆነ እቃውን የጎተተች ነው። ኧረ ተይ እላታለሁ። አሰማም ልጆቹ እኮ አይሰሙም። ስለዛ አነሳሳንና ልጅ ደግሞ ሴት ልጅ ደግሞ ለእናቷ በምኑም በቃ እንደ እናቷ ነው ሆና የምትኖረው። እናት የሚያሳስባትን የሚያስጨንቃትንም ልጅም እንደዛም ሴት ልጅ ከሆነች እሷም ትጨነቃለች። እና ከዛ እኔ የጎተትኩትና መሰወሬን አይታ እቺ እናቴ የተጎዳሽ ነው ብላ መሰለኝ ይሄ ልብሱ ጋር ይሄን ባይገርማችሁ ቶብ አገራችን ብርድ ነው። አሁን ብርድ ጀምሯል። ሙቀቱ የወጣ ነው፣ ብርዱ የመጣ ነው። ከዛ እሷ የምትፈልገው ቢጃማ ነገር እንጂ ቶብ ነገር አትፈልግም። ቢጃማ ደግሞ የብርድ ቢጃማ አልገባም። ቶብ ገብቷል። የሚያምሩ ቶቦች አሉ የህፃን ማለት ነው። እሷ ደግሞ አትፈልጉም። ወላሂ ቢጃማ እንጂ አትፈልግም። በተፈጥሯ ማድሪ ቶብ ነክ ነገር ከላስ ገዝቼው ብላ መጣው ራሱ አትፈልገውም። ከላስ ማረጥ አይሆንም ነው የምትለው ከኋላ ሆና ይሄ አይሆንም ነው ያለችው። ሲመለስ ደግሞ እስኪ ብርዱ በደንብ አድርጎ ሲገባ የልጆች ልብሱ ይመጣል፣ ያዋቂም ይገባል እላችኋለሁ። እቺማ ማሻአላህ ትንሿ ታዳይ ናት፣ እድለኛ ናት ሊበላችሁ። ምንም ነገር የቸገረ ነገር የለም። ለራሷ ማቴሪያል ያማላች ልጅ ናት። ከዛ ይሄን አነሳሳሁኝና የሚያስፈልገኝ ሁሉም ሰባሰብኩኝ ባሪባው። ከዛ ከላስ እስኪ አንድ የምትፈልገው መጫወቻ ነበረ። የእሱን ጋር ይሄድን ነው እስኪ ከተገኘ ማለት ነው። ከተገኘ ይሄ በጣጢስ ነው። ከዛ በጣጢሱንም አነሳውኝ። በጣጢሱም የምትፈልገውን ነገር ሻምፖ